ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን በተለይ የዝውውር ጉዳዮችን በምናነሳበት ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ሀሳብ አስተያየቶቻችሁ ልትጽፉልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ዛሬ እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተ የምናደርሰው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን አጋሩን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ሁኑ። የቼልሲ አዲስ አሰልጣኝ ፍለጋ ወደ ማጠናቀቂያው ምዕራፍ የደረሰ ሲሆን የስትራስቡርጉ አሰልጣኝ ሊያም ሮስኒየር ዝውውሩን ለማጠናቀቅ ለንደን ገብተዋል። ፋብሪዚዮ ሮማኖ እንደገለጸው ከሆነ የ41 ዓመቱ ሮስኒየር ለንደን የገባ ሲሆን በሚቀጥሉት 24 ሰዓታት ውስጥም የመጨረሻውን ቃለ መጠይቅ ያደርጋል። የቃለ መጠይቅ እንደ ስነ ስርዓት የሚከናወን እንጂ ሮስኒየር አዲሱ የቼልሲ አሰልጣኝ የመሆኑ ነገር እርግጥ እንደሆነ የተገለጸው። ሁሉም ነገር እንደታቀደው ከሄደ ሮስኒየር በሚቀጥለው ሳምንት መጀመሪያ ላይ በይፋ የቼልሲ አሰልጣኝ ተደርጎ ይሾማል። የስትራስቡርግ ሁኔታ በአሁኑ ወቅት ዝውውሩን ያዘገየው ብቸኛው ጉዳይ እሱኛው ነው። ስትራስቡርጎች ለሮስኒየር ተገቢውን ምትክ መፈለግ ላይ ስለሆኑ ነው። ይህም እንደተጠናቀቀ ሮስኒየር በስታንፈርድ ብሪጅ ፊርማውን ያኖራል። የሊያም ሮስኒየር ከፈረንሳዩ ስትራስቡርግ ወደ ቼልሲ መምጣት እንደ ሌሎች አሰልጣኞች ዝውውር ውስብስብ ያልሆነበት ምክንያት የሁለቱም ክለቦች ባለቤቶች ብሉኮ የተባለው ኩባንያ በመሆኑ ነው። ይህ ሹመት እንደ ባህላዊ የአሰልጣኝ ዝውውር ሳይሆን በኩባንያው ውስጥ እንዳለ የውስጥ እድገትም ወይም ኢንተርናል ፕሮሞሽን ተደርጎ ነው የሚወሰደው። ይህም ደግሞ የካሳ ክፍያዎችን፣ ረጅም ድርድሮችን አስቀርቶ ዝውውሩን በፍጥነት እንዲከናወንም ረድቷል ነው የተባለው። ቼልሲ ይህንን እርምጃ መውሰዱ በፈረንሳይ ያለው ተቀጥላ ክለባቸው ተጫዋቾችን ብቻ ሳይሆን ለፕሪሚየር ሊግ የሚመጡን አሰልጣኞችንም ለማፍራት እንደሚረዳ ማረጋገጫ እንደሆነ ነው መረጃዎቹ የወጡት። ሌስተር ሲቲ ጣሊያናዊው ተከላካይ ካሌብ አክሎኒን በጥር ተጫዋቾች የዝውውር መስኮት ለመልቀቅም የቀረበለትን ጥያቄ ውድቅ ማድረጉ ነው እየተገለጸ እንደሚገኝ መረጃዎቹ እየወጡ የሚገኙት። ስለዚህም ደግሞ ይህንን ተጫዋችም ለማስፈረም ውድቅ ተደርጎበታል። በጣሊያን ሴሪ ቢ የሚገኘው ክሮምኔንሴ ተጫዋቹን ለማስፈረም ፍላጎት አሳይቶ የነበረ ቢሆንም የሌስተር ሲቲ አመራሮች ግን ጥያቄውን ወዲያውኑ ነው ውድቅ ያደረጉት። እንደ ስካይ ስፖርቱ ጋዜጠኛ ጂያሉካ ዲማርሲዮ ዘገባ ከሆነ ሌስተር ሲቲ አኮሊን ለመሸጥ ሆነ በውሰትም ለመስጠት ምንም አይነት ፍላጎት የለውም። ተጫዋቹ በቋሚነት የመሰለፍ ዕድልን ለማግኘት እየተፎካከረ ቢሆንም ክለቡ ለቀሪው የውድድር ዘመን እንዳስፈላጊ ተጫዋች ይመለከተዋል። አኮሊ ከዚህ ቀደም በአውሮፓ ክረምት የዝውውር መስኮትም በኤሲ ሚላን ጭምር ይፈለግ እንደነበር የሚታወስ ነው። ተጫዋቹ ወደ ሌስተር ሲቲ የተዘዋወረው ከአታላንታ ነበር። ከፕሪሚየር ሊግ የወረደው ሌስተር ሲቲ በሻምፒየንሺፑም ጭምር አስቸጋሪ የሆነ ጊዜን እያሳለፈ እንደሚገኝ ጭምር የሚታወቀ ጉዳይ ነውና በ25 ጨዋታዎችም መሰብሰብ የቻለው ነጥብ 34 በመሰብሰብ በደረጃ ሰንጠረዡም 14ኛ ደረጃ ላይ ነው የሚገኘው። በ25 ጨዋታዎች 37 ጎሎች የተቆጠሩባቸው ሲሆን ይህም ደካማ የተከላካይ ክፍል ክለቡን አኮሊን ለመልቀቅ ያልፈለገበት ዋነኛው ምክንያት እንደሆነ ይገለጻል። በአሰልጣኝ ማርቲን ሱፍዌንቴስ የሚመራው ቡድን ወደ ፕሪሚየር ሊጉ የሚፈልገው ፕሌይኦፍ ደረጃ ላይ ለመድረስ አሁንም ተጫዋቾችን ይዞ ማቆየት ይኖርበታል። አኮሊ በዚህ የውድድር ዘመን እስካሁን በ14 የሊግ ጨዋታዎች ላይ ደግሞ መሳተፉ ነው እየተገለጸ የሚገኘውና ሌስተር ሲቲዎች ይህንን ተጫዋች በጭራሽ መልቀቅ እንደማይፈልጉ የሚያሳዩ መረጃዎች የሚወጡት ከዚሁ አንጻር እንደሆነ ነው የተገለጸው። ሌላኛው ከሌስተር ሲቲ ጋር የሚያያዘው ጉዳይ የ26 ዓመቱ የመስመር ተከላካይ የሆነው ዋዮ ኩሉባሊ በውሰት ከሚገኘው የጣሊያን ሳሶሎ ክለብ ጋር ያለው ስምምነት ያለ ጊዜው ሊቋረጥ እንደሚችል እየተገለጸ ነው። ኩሊባሊ በክረምት የዝውውር መስኮት የመጨረሻው ሰዓታት ላይ ሳሶሎን ቢቀላቀልም በጣሊያን ቆይታው ግን ቋሚ መሰለፍ ዕድልን በማጣቱ ነው ከቡድኑ ተገሎ ቆይቷል። ተጫዋቹ ሳሶሎና ሌስተር ሲቲ የውሰት ውሉን በስምምነት ለማቋረጥ እየተወያዩ መሆኑ ተገልጿል። የሌስተር ሲቲው አሰልጣኝ ማርቲን ሱፍዌንቴስ ተጫዋቹ ቀሪው የውድድር ዘመንም እቅዳቸው ውስጥ እንዳላካተቱት ተዘግቧል። ስለዚህም ውሉ ከተቋረጠ ሌስተር ተጫዋቹን ለሌላ ክለብ በውሰት ለመስጠትም በፍጥነት መፍትሄዎችን መፈለግ ይኖርበታል ነው የተባለው። ኩሊባሊ በጥር 2025 በ3 ሚሊዮን ፓውንድ ሂሳብ ፓርማን ለቆ ሌስተርን ከተቀላቀለ በኋላ በሩድ ቫን ኒስትሮይ ስር በነበረው ቆይታ ከእንግሊዝ እግር ኳስ ጋር
በፍጥነት ለመላመድም ተቸግሯል። እንደ ጄምስ ጀስቲን እና ሪካርዶ ፔሬራ ያሉ ተጫዋቾች ተክቶ መሰለፍ ባለመቻሉ በ6 ወራት ውስጥም አንድ ጊዜ ብቻ በቋሚነት የመሰለፍ እድልን ያገኘው። የማሊ ብሔራዊ ቡድን ተጫዋች የሆነው ኩሊባሊ በስተቀኝ በስተግራና በመሃል ተከላካይነትም የመጫወት የሚችል ዘመናዊ ተከላካይ ቢሆንም በአሁኑ ወቅት ግን የእግር ኳስ ሕይወቱ ጥያቄ ምልክት ውስጥ የገባበት ጊዜ እንደሆነ ነው እየተገለጸ እንደሚገኝ መረጃዎቹ እየገለጹ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ አስተን ቪላን የተመለከተ መረጃ ይሆናል። የአስተን ቪላ በጥር ተጫዋቾች የዝውውር መስኮት አዳዲስ ተጫዋቾችን ለማስፈረም የሚያስችለውን በጀት ለማግኘትም ልምድ ያለውን አማካይ ሮስ ባርክሌን ለመሸጥም ዝግጁ መሆናቸው ተዘግቧል። የመሸጣቸው ምክንያት ደግሞ ክለቡ በፕሪሚየር ሊጉ የትርፍና ዘላቂነት ሕግ ወይም ፒኤስአር ምክንያትም የፋይናንስ ገደብ አለበት። አዳዲስ ተጫዋቾችን ለማስፈረም መጀመሪያ ተጫዋቾችን በመሸጥ ገቢ ማግኘትም ይኖርበታል። የ32 ዓመቱ ሮስ ባርክሌይ በሳምንት 75000 ፓውንድ ደሞዝ የሚከፈለው ሲሆን አሁን ባለው ክለብ ውስጥ ደግሞ የኮንትራት የመጨረሻ 6 ወራት ላይ ነው የሚገኘው። ባርክሌይ በዚህ ውድድር ዘመን የመሰለፍ ዕድል ለማግኘት ተቸግሯል። እንደ ጆን ማጊን፣ ዩሪ ቴሌማንስ እና አማዱ ኦናና ያሉ ተጫዋቾች በቋሚነት እየተሰለፉ በመሆናቸው ሮስ ባርክሌይ አብዛኛውን ጊዜ ከተቀያሪ ወንበር እየተነሳ ጥቂት ጨዋታዎችን ብቻ ነው የሚጫወተው። አስተን ቪላ በዩናይትድ ኤምሬ መሪነትም እጅግ አስደናቂ የውድድር ዘመንን እያሳለፈ ይገኛል። በአሁኑ ወቅት በሊጉ የደረጃ ሰንጠረዥ 2ኛ ደረጃ ላይ የሚገኙ ሲሆን ከሊጉ መሪ አርሰናል እና ከሶስተኛው ማንቸስተር ሲቲ ጋር ለዋንጫ ከፍተኛ ፉክክር እያደረጉ ነው የሚገኙት። ክለቡ ባርክሌይን የመሸጥ የሚያገኘውን ገንዘብ በማጥቃት መስመሩ ላይ ስለሚያደርገው እንዲሁ ተጫዋቾችን ለማስፈረምም ጥሩ ነገሮችን ያደርግለታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና ስለዚህም ይህንን ተጫዋች መሸጥን እንደ ትልቅ ዓላማቸው ሊመለከቱት እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ ተብሏል። አስተን ቪላ በኡናይ ኤምሪ ስር አስደናቂ መሪነትን እያገኘ ወይም ደግሞ እጅግ አስደናቂ የውድድር ዓመትን እያሳለፈ እንደሚገኝ ሁሉ ይታወቃልና በአሁኑ ወቅትም በሊጉ ጥሩ የሚባል ደረጃ ላይ ነው የሚገኘው። ክለቡ ባርክሌይን ለመሸጥ የሚያገኘውን ገንዘብን በማጥቃት ተጫዋቾች ላይ ያውለዋል። ይህ እርምጃ አስቶን ቪላን እስከ መጨረሻው ለዋንጫ እንዲፋለምም ትልቅ አቅም እንደሚሰጠው ነው በርካቶች እያመኑ እንደሚገኙ እየተገለጸ የሚገኘው። ሌላኛው የምናነሳው ጉዳይ ደግሞ ኬራን ትሪፒየን የተመለከተ ጉዳይ ይሆናል። ኒውካስል ዩናይትድ ተከላካዩ ኬራን ትሪፒየን በዚህ የውድድር ዘመን ማብቂያ ላይ በክለቡ እንደሚለቅ ይጠበቃል። የ35 ዓመቱ ተከላካይ ለክለቡ ጋርም ያለው ውልም በክረምቱ የሚጠናቀቅ ሲሆን አዲስ ውልም ለመፈራረም እድሉ በጣም ጠባብ መሆኑን የተገለጸው ጋዜጠኛ ክሬግ ሆፕ እንደተናገረው ከሆነ ተጫዋቹ በክረምቱ ክለቡን እንደሚለቅ ነው የሚጠበቀው። ኬራን ትሪፒየ ምንም እንኳን በአሁኑ ወቅት በጉዳት ላይ ቢሆንም ለክለቡ እጅግ ጠቃሚ ተጫዋች ሆኖ ቆይቷል። ለቀጣዩ የክሪስታል ፓላስ ጨዋታ ወደ ሜዳ እንደሚመለስ ነው የሚጠበቀው። ትሪፒየ በሁለቱም የመስመር ቦታዎች ላይ መጫወት የሚችልና የቆሙ ኳሶችን በመምታት ረገድም ልዩ ችሎታ ያለው በመሆኑ መልቀቁ ለኒውካስል ዩናይትድ ትልቅ ክፍተትን ይፈጥራል። ክለቡ በሱ ቦታ ላይ ጥልቀት ስለሌለው ተገቢውን ምትክ መፈለግ ይኖርበታል። ትሪፒየ ወደ እግር ኳስ ሕይወቱ ማብቂያ እየተቃረበ በመሆኑ አዘውትሮ መጫወት የሚችልበትን ክለብ እንደሚመርጥ ይታመናል። እንደ ሳዑዲ አረቢያ ወይም አሜሪካ ያሉ ዝቅ ያሉ የጨዋታ ጫና ያለባቸው ሊጎች ደግሞ የእግር ኳስ ሕይወቱን ለማራዘምም የተሻሉ አማራጮች ሊሆኑለት እንደሚችሉ ነው የተጠቆመው። ትሪፒየ በቀሪዎቹ ጨዋታዎችም ኒውካስልን በማገዝ ክለቡን በጥሩ ደረጃ ላይ ለማቆየትም እንደሚጠር ጭምር ይጠበቃል ተብሎ ነው የሚታሰበው ይለናል የመረጃ ምንጩ መረጃውን ሲያጋራ። በቅርቡ የወጡ መረጃዎች እንደሚያመለክቱት የለንደኑ ክለብ ቼልሲ እና የእንግሊዝ ሌሎች ክለቦችም የሪያል ማድሪዱን ኮከብ ቪኒሲዮስ ጁኒየርን ለማስፈረም ታሪካዊ የተባለ የዝውውር ሂሳብን እያዘጋጁ ይገኛሉ። የቼልሲ በአጠቃላይ 150 ሚሊዮን ዩሮ ለማቅረብም ተዘጋጅቷል እየተባለው አከፋፈሉም 125 ሚሊዮን ዩሮን ቅድመ ክፍያ ሲሆን ቀሪውን 25 ሚሊዮን ዩሮ ደግሞ እንዲሁ ከተጫዋቹ ብቃት ጋር ተያይዞ የሚከፈል ፐርፎርማንስ ሪሌትድ ቦነስስ እንደሆኑ ጭምር እየተገለጸ ነው የሚገኘው። ብራዚላዊ ኮከብ ወደ ስታንፈርድ ብሪጅ ለማዘዋወር ፍላጎት እንዳለው ለለንደኑ ክለብ ራሱን ዝግጁ ማድረጉም ነው የተገለጸው። ቪኒሲዮስ በቼልሲ አዲስ ፕሮጀክት ውስጥም ቁልፍ ሚና እንደሚኖረው ማራኪ የደሞዝ ክፍያም እንደሚጠብቀው ያምናል። በተጨማሪም የእንግሊዝ ፕሪሚየር ሊግ ለተጫዋቹ ሁልጊዜም ሳቢ አማራጭም ሆኖ እንደቆየ ነው የሚነገረው። ሪያል ማድሪድ በበኩሉ ተጫዋቹን በ150 ሚሊዮን ዩሮ መሸጡ የቡድኑ ሌሎች ክፍሎችን ለማጠናከር ትልቅ የገንዘብ አቅም እንደሚፈጥርለት ነው የሚያምነው። በዚህ ምክንያቱም ተጫዋቹን ለመልቀቅ በቁም ነገር እያሰቡበት ይገኛሉ። ቪኒሲዮስ ጁኒየር በዚህ የውድድር ዘመን 13 የግብ ተሳትፎችን በማድረግም ለሪያል ማድሪድ
ጥሩ እንቅስቃሴን እያደረገ ይገኛል። ቸልሲ ይህንን ዓለም አቀፍ ደረጃ ያለው ተጫዋችን ለማስፈረምም በማጥቃት መስመሩ ላይ ግቦችን፣ ፈጠራንና ክህሎቶችን ለመጨመርም ይፈልጋል ተብሏል። ማንቸስተር ዩናይትድ የተጫዋቹን ፈላጊ ቢሆንም በአሁኑ ሰዓት ግን ቸልሲ በፉክክሩ ላይ ቀዳሚ ሆኖ እንደሚታይ ነው መረጃዎች እየወጡ የሚገኙት። ሌላኛው ቸልሲ የኒውካስል ዩናይትዱን አማካይ ሳንድሮ ቶናሊንም በውድድር ዘመኑ መጨረሻ ላይ ለማስፈረም ፍላጎት አሳይቷል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሰማያዊዎቹ የ25 ዓመቱን ተጫዋች ላይ እውነተኛ ፍላጎት ያላቸው ሲሆን ቡድኑ የአማካይ ክፍል ላይ ጥራትና ጥልቀትም አማራጭን ለመጨመር ተስፋ አድርገዋል። ቸልሲ ቀደም ሲል በኤንዞ ፈርናንዴዝ እና በሞይዝ ካይሴዶ ላይ ከፍተኛ መዋለ ንዋዮችን ያፈሰሰ ቢሆንም የጣሊያኑ ኢንተርናሽናል ቶናሊ መምጣት ግን ቡድኑን ወደ አዲስ ከፍታም ያሸጋገረ ተብሎ ይታመናል። ይህ የ25 ዓመት ተጫዋች ኒውካስልን ከተቀላቀለ ጀምሮ እጅግ ድንቅ ብቃቱን እያሳየ ይገኛል። በአሁኑ ሰዓትም በፕሪሚየር ሊጉ ካሉ ምርጥ የተከላካይ አማካዮችም አንዱ ስለመሆኑ ጥርጥር የለውም። በመሆኑም በቼልሲ ቤት ለካይሴዶ ተስማሚ አጋር ሊሆን ይችላል ተብሎ ይታሰባል። እነዚህ ሁለት ተጫዋቾች የተከላካይ ክፍሉን ለመጠበቅና የተቃራኒ ቡድን የማጥቃት እንቅስቃሴን ለማቋረጥም ትልቅ እገዛ ያደርጋሉ። ይህም ቼልሲ ከኋላ በኩል የተደራጀ እንዲሆን ያደርገዋል። ቡድኑ አልፎ አልፎም በተከላካይ ክፍሉ ላይ ለማጥቃት የተጋለጠ በመሆኑ ለትልልቅ ዋንጫዎችም ለመወዳደር በዚህ ረገድ ይቸገራል ተብሎ ነው የሚታሰበው። የጣሊያኑ ክለብ በሀገሪቱ ካሉ ትልልቅ ክለቦችም አንዱን የመቀላቀል እድል ሊስበው ይችላል። ባለፉት ወራትም ከኒውካስል ዩናይትድ ሊለቅ እንደሚችል የሚጠቁሙ መረጃዎች ሲወጡ ቆይተዋል። በጣሊያን የሚገኙ ክለቦችም ሁኔታውን በቅርበት እየተከታተሉ ነው የሚገኙት። ሆኖም ግን ሳንድሮ ቶናሊ ከኒውካስል ዩናይትድ ጋር እስከ 2029 ድረስ የሚቆይ ውል ያለው በመሆኑ ክለቡ እሱን ለመሸጥም ምንም አይነት ጫና የለበትም። ቼልሲ ኒውካስልን ለማስማማትም እጅግ ከፍተኛ መጠን ያለው ገንዘብ ማውጣት ይኖርበታል። ሰማያዎቹ ለዚህ ተጫዋችም ሲሉ ካዝናቸውን ለመስበርም ዝግጁ መሆናቸው ወደፊት የሚታይ ነው የሚሆነው። ኒውካስል ዩናይትድ በበኩሉ ለትልልቅ ዋንጫዎች ለመወዳደር እቅድ ስላለው ምርጥ ተጫዋቾቹን ለተቀናቃኝ ክለቦች አሳልፎ ለመስጠት አይፈልግም። ክለቡ በሚቀጥሉት ወራትም ምን አይነት ውሳኔ ላይ እንደሚደርስም የሚጠበቅ ጉዳይ ይሆናል ተብሎ ነው የሚታሰበው። ሪያል ማድሪድ የሊቨርፑሉን አማካይ ሪያ ግራቨንበርችን ለማስፈረም ፍላጎት እንዳለው ተዘግቧል። ይህ የኔዘርላንድ ብሔራዊ ቡድን ተጫዋች እንግሊዝ ፕሪምየር ሊግ ክለቡን ከተቀላቀለ በኋላ እጅግ በጣም ጥሩ እንቅስቃሴን እያደረገ ሲሆን በቋሚ አስተላለፍ ውስጥም ስሙ ቀድሞ የሚጠቀስ ተጫዋች ሆኗል። እንደ ፌጂያስ ዘገባ ከሆነ ሪያል ማድሪድ አማካይ ክፍሉን ለማጠናከር ጥራት ያለው ተጫዋች እየፈለገ ሲሆን ለተጫዋቹም 120 ሚሊዮን ዩሮ የዝውውር ጥያቄ አቅርቧል። ባርሴሎናም እንዲሁ በግራቨንበርች ላይ ከፍተኛ ፍላጎት ነው ያለው። ሊቨርፑል የቀረበለትን ጥያቄ ለመቀበል መዘጋጀት አለመዘጋጀቱ ገና የሚታይ ነው። ዘገባው እንደሚያመለክተው ሊቨርፑል ግራቨንበርችን እንደ ወሳኝ ሀብት ይመለከተዋል። ሆኖም ግን ተጫዋቹን በከፍተኛ ዋጋ መሸጥ የቡድኑን በርካታ ክፍሎችም ለማሻሻል እንደሚረዳቸው ነው የሚገነዘቡት። ይሄ የኔዘርላንዱ ኮከብ ከሊቨርፑል ጋር እስከ 2028 የሚቆይ ኮንትራት ያለው ሲሆን ክለቡ ምን አይነት ውሳኔ ላይ እንደሚደርስ ወደፊት የሚታይ ነው የሚሆነው። በአሁኑ ወቅት ሊቨርፑል በአማካይ ክፍሉ ላይ ጥራትና ተጫዋቾች ጥልቀት እጥረትም ይስተዋልበታል። ቡድኑ በግራቨንበርች በዶሚኒክ ሶቦስላይ እና በአሌክሲ ማካሊስተር ላይም ከመጠን በላይ ተደጋፊ ሆኗል። የኔዘርላንዱ ተጫዋችም የሚሸጡት ከሆነ በበርካታ የመሃል ሜዳ ተጫዋቾች ላይም ኢንቨስት ማድረግ ይኖርባቸዋል። ቡድኑ አሁን ላይ የሽግግር ወቅት እያሳለፈ በመሆኑ ብዙ ለውጦችን እያደረገ ስለሆነ ለቀጣዩ የውድድር ዘመንም በመሃል ሜዳው ላይ ተጨማሪ ለውጦችን ለማድረግ መዘጋጀታቸው አጠራጣሪ ነው። በተሻለ አማራጭ ሊቨርፑል ምርጥ ተጫዋቾቹን አስጠብቆ ቡድኑን በእነሱ ዙሪያ መገንባት ይኖርበታል። ቡድኑ በዚህ የውድድር ዘመን ለዋንጫ ይፋለማል ተብሎ ቢጠበቅም ነገሮች እንደታሰበው ግን አልሄዱም። በአሁኑ ሰዓት በአራት ውስጥ ለመግባትም እየታገሉ ነው የሚገኙት። በመሆኑም ቡድኑ ሳይበታተን በመቆየት በዝውውር መስኮቱ ክፍተቶችን መምላት ይኖርበታል ነው የተባለው። ይህ በእንዲህ እንዳለ የ23 ዓመቱ አማካይ በሊቨርፑል በቆይታው እየተደሰተ ሲሆን ክለቡን ለቆ ለመውጣትም ጥያቄ የሚያቀርብ አይመስልም። ምንም እንኳን ሪያል ማድሪድ ለማንኛውም ተጫዋች ሳቢ ክለብ ቢሆንም የዚህ የዝውውር ሁኔታ ግን ስኬታማነት በአሁኑ ጊዜ አጠራጣሪ ሊሆን እንደሚችል ነው የተገመተው። ቸልሲ በዋትፈርድ ውስጥ የሚጫወተውን ወጣት አጥቂ ኦስማን ማማን ለማስፈረም ያለው እንቅስቃሴን እያፋጠነ መሆኑ ተሰምቷል። የ20 ዓመቱ ሞሮኮዊ አጥቂ በእንግሊዝ እግር ኳስ ውስጥ ከፍተኛ ግምት የሚሰጠው ሲሆን ቸልሲም ተጫዋቹን በቅርበት እየተከታተለው ይገኛል። እንደ አርኤምሲ ስፖርት ዘገባ ከሆነ ተጫዋቹ ለቸልሲ አሜሪካውያን ባለቤቶችም እጅግ ሳቢ አማራጭ ሆኗል። በመሆኑም በሚቀጥሉት ቀናትም ዝውውሩን ለማጠናቀቅ ጥረታቸውን ከፍ እንደሚያደርጉ ይጠበቃል። ኦስማን ማማ በሊቨርፑል፣ ማንቸስተር ዩናይትድ እና ክሪስታል ፓላስም የሚፈለግ ተጫዋች ነው። ቸልሲና የፈረንሳዩ ስትራስቡርግ የሚያስተዳድረው ብሉኮ የተባለው ጥምረትም
ተጫዋቹን ይፈልገዋል። ምናልባትም ተጫዋቹን ቼልሲን አስፈርሞት ለልምድና ወደ ስትራስቡርግ ሊልከው ይችላል የሚሉ ግምቶች አሉ። ኦስማን ማማ በቅርቡ በተካሄደው ከ20 ዓመት በታች የዓለም ዋንጫ ላይ ድንቅ ብቃቱን አሳይቷል። በውድድሩ ላይ ሞሮኮ ዋንጫ ስታነሳ እሱ የውድድሩ ኮከብ ተጫዋች በመባል የወርቅ ኳስ ወይም ጎልደን ቦልም ተሸልሟል። ቸልሲ በቅርብ የዝውውር መስኮቶች በወጣት ተሰጦች ላይ ኢንቨስት ለማድረግም ያለውን ፍላጎት በድጋሚ እያሳየ ነው የሚገኘው። ዋትፈርድ ተገቢውን የገንዘብ ጥያቄ ካቀረበለት ተጫዋቹን ከመሸጥ ወደ ኋላ አይልም። ሆኖም ግን ተጫዋቹ ወደ ትልቅ ክለብ ለመሄድም በመጠባበቂያ ወንበር ላይ ተቀምጦ ብቃቱን እንዳይቀንስም በቋሚነት የመጫወት እድልን የሚያገኝበት ክለብን መምረጥ እንዳለበት ነው የተመከረው። ቶተንሃም ሆትስፐርስ በጥር የዝውውር መስኮት የኡዲኒዜውን የመሃል ተከላካይ የሆነው ኡመር ሶሌተን ለማስፈረም ዝግጅቱን እያጠናቀቀ መሆኑ ተጠቁሟል። ክለቡም በሚኪ ቫን ደቬን እና በክሪስቲያን ሮሜሮ ጥምረት ላይም ጠንካራ ተፎካካሪ እንዲሆን ይፈልጋል። እንዲሁም ራዱ ድራጉሲን ክለቡን ሊለቅ እንደሚችል የሚለው ወሬ ስፐርስ አዲስ ተከላካይ እንዲፈልግም አስገድዶታል። የ5 ዓመቱ ፈረንሳዊው ሶሌት በሴሪኤ ባሳየው ወጥ አቋምም በአካላዊ ጥንካሬውና ፈጣን ጨዋታዎችን የመቋቋም ችሎታው በብዙዎች ዘንድም ተመራጭ አድርጎታል። ቶተንሃም ተጫዋቹን ለማግኘት ብቻውን አይደለም። እንደ ቸልሲና ክሪስታል ፓላስ ያሉ ክለቦችም ተጫዋቹን በአካል ተገኝተው የተመለከቱት ሲሆን ማንቸስተር ዩናይትድ እና ዌስትሃምም ለረጅም ጊዜ ሲከታተሉት ቆይተዋል። በተጨማሪም የጣሊያኖቹ ኢንተር ሚላን፣ ኤሲ ሚላን እና ሮማ ተጫዋቹን ይፈልጉታል። ኡዲኒዜ የተጫዋቹን በጥር የዝውውር መስኮት አሳልፎ ለመስጠት ከፍተኛ የዝውውር ዋጋ እንደሚጠይቅ ቢጠበቅም በውሰት ወስዶ በኋላ ላይ በቋሚነት የመግዛት አማራጭ በጠረጴዛው ላይ ቀርቧል። ይህም ክለቦች የፋይናንስ ደንቦችን ወይም ፋይናንሻል ሰስቴናቢሊቲ ሩልን ጠብቀው እንዲዘዋወሩ ሊያደርጋቸው እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኙ መረጃዎቹ እየጠቆሙ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ ዌስትሃም ዩናይትድ ጊዶ ሮድሪጌስን ለጣሊያኑ ግዙፍ ክለብ ዩቬንቱስ አሳልፎ ሊሰጥ ነው። ዌስትሃም ዩናይትድ በጥር የዝውውር መስኮት የዓለም ዋንጫ አሸናፊውን አርጀንቲናዊ አማካይ ጊዶ ሮድሪጌስን ለማጣት መቃረቡ ተዘግቧል። የ31 ዓመቱ ይህ ተጫዋችም ወደ ጣሊያኑ ግዙፍ ክለብ ዩቬንቱስ በውሰት ለመዘዋወር ያለውን ፍላጎትም ገልጿል። የዩቬንቱሱ አሰልጣኝ ሉቺያኖ ስፓሌቲ የአማካይ ክፍላቸውን ለማጠናከር ጊዶ ሮድሪጌዝን እንደ አማራጭም ወስደውታል። ምንም እንኳን ክለቡ የኒውካስል ዩናይትዱን ሳንድሮ ቶናሊን የማስፈረም የረጅም ጊዜ እቅድ ቢኖረውም የጊዶ ሮድሪጌዝ ዝውውር ግን በገንዘብ ረገድ በጣም አማራጭ ሆኖ ነው የሚመለከቱት። ዝውውሩ እስከ ውድድር ዘመኑ ማብቂያ የሚቆይ የውሰት ውል ሲሆን ውሉ ሲያልቅ በቋሚነት የመግዛት አማራጭን ሊያካትት እንደሚችል ነው የተጠቆመው። የጊዶ ሮድሪጌዝ መልቀቅ ለዌስትሃም ዩናይትድ በጣም አደገኛ በሆነ ወቅት ላይ የመጣ ነው። ክለቡ በአሁኑ ወቅትም በሊጉ እጅግ ደካማ ጉዞን እያደረገ ነው። በ20 ጨዋታዎች 14 ነጥቦችን ብቻ በመሰብሰብ በሊጉ 18ኛ ደረጃ ላይ ይገኛል። በውድድር ዘመኑ በሙሉ ያሸነፉት 3 ጨዋታዎችን ብቻ ነው። የአሰልጣኙ ሁኔታ ባለፈው ቅዳሜ በደረጃ ሰንጠረዡ ግርጌ ላይ በሚገኘው ወልቭስ 3-0 መሸነፋቸው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ከኃላፊነት እንዲሰናበቱም ትልቅ ጫና ፈጥሮባቸዋል። ልምድ ያለው ተከላካይ አማካይ በዚህ አስቸጋሪ ወቅት ደግሞ መልቀቅ ለዌስትሃም ትልቅ አደጋ ሊሆን እንደሚችል ነው የተነገረው። ሊድስ ዩናይትድ በማጥቃት መስመሩ ላይ ያለው ጥራትን ለመጨመር የሮማውን አጥቂ አርተም ዶቪያክን ለማስፈረም ፍላጎት እንዳለው ተነግሯል። የ28 ዓመቱ ዩክሬናዊ አጥቂ በሮማ ቤት በቂ የመጫወቻ ጊዜን እያገኘ አይደለም። ክለቡ ሮማ ጣሊያናዊውን አጥቂ ጃኮብ ራስፓዶሪን ለማስፈረም መቃረቡን ተከትሎ ዶቪያክን ለመሸጥ ወይም በውሰት ለመስጠትም ዝግጁ መሆኑ ተነግሯል። ሊድስ ዩናይትድ በአሁኑ ወቅት በዶሚኒክ ካልቨርት-ሉዊን ላይ ከመጠን በላይ ጥገኛ ነው። ዶቪያክን ማስፈረም በማጥቃት መስመሩ ላይ ተጨማሪ አማራጭና ግቦችን እንደሚሰጥም ታምኖበታል። ሊድስ ተጫዋቹን ለማግኘት ከሰንደርላንድ ጋር ከባድ ፉክክር ይጠብቀዋል። ሰንደርላንድ በሊጉ ጥሩ ጉዞን እያደረገ በመሆኑም ተጫዋቹን የመሳብ እድልም ሊኖረው ይችላል። በተጨማሪም ኒውካስል እና ኤቨርተን የተጫዋቹን ፈላጊ እንደሆኑም ተጠቁሟል ነው እየተባለ የሚገኘው። ተጫዋቹ በበኩሉ ወደ እንግሊዝ ፕሪምየር ሊግ የመዘዋወር ፍላጎት እንዳለው ቢገለጽም በጣሊያን ቆይቶ እንደ ናፖሊ ወይም ሚላን ያሉ ክለቦችን የመልቀቅ ፍላጎት ሊኖረው እንደሚችል እየተገለጸ ነው። ሊድስ ዩናይትድ በአሁኑ ወቅት በሊጉ ለመቆየት ወይም ሰርቫይቭ እያደረገ ላለው ጥረትም የዶቪያክ መፈረምም ትልቅ መነቃቃት እንደሚፈጥርለት ነው የሚጠበቀው። የእንግሊዝ ክለቦች ሊድስ ዩናይትድ እና ኒውካስል ዩናይትድ የኢንተርናዚዮናል ኮከቡን አጥቂ የሆነውን የ17 ዓመቱ ራይኮንን ለማስፈረም ፍላጎት አሳይተዋል። የ17 ዓመቱ ራይኮን በብራዚል ኢንተርናሽናል ክለብ ወጣት ቡድን ውስጥ ባሳየው ድንቅ ብቃት የአውሮፓና የደቡብ አሜሪካ ክለቦችን ትኩረት ስቧል። ሊድስ ዩናይትድ በማጥቃት ክፍሉ ላይ ጥራትና ጥልቀትን ለመጨመር ይፈልጋል። ተጫዋቹም ምንም እንኳን አሁን ላይ ለፕሪሚየር ሊግ ዝግጁ ባይሆንም ክለቡ ለወደፊት አንድ ትልቅ ኢንቨስትመንት ተመልክቶታል።
ሊድስ ዩናይትድ ወጣት ተጫዋቾችን በማሳደግ ረገድ ያለው ልምድ ለዝውውሩ ስኬትም ትልቅ ሚና ሊጫወት እንደሚችል ነው የሚነገረው። ኒውካስል ዩናይትድ ለወደፊቱ ጠንካራ ቡድን ለመገንባት እቅድ ያለው ሲሆን እንደ ራይኮን ያሉ ምርጥ ወጣት ተሰጦችን ለማደን ደግሞ እየሞከረ ነው። ክለቡ ያለበት ጠንካራ የፋይናንስ አቅም ተጫዋቹን ለማግኘት በሚደረገው ፉክክር ውስጥም የበላይነት ሊሰጠው ይችላል። ለወጣቱ አጥቂ ወደ እንግሊዝ መዘዋወር ትልቅ የእድገት እርምጃ ሲሆን በዓለም አስቸጋሪ በሚባለው ሊግ ውስጥም ራሱን ለማረጋገጥ እድል ይሰጠዋል። ክለቦቹ እስካሁን ይፋዊ ጥያቄ ባያቀርቡም ሁኔታውን በቅርበት እየተከታተሉት መሆናቸው ግን እየተገለጸ ነው የሚገኘው። የቶትናም ሆትስፐርስ ስካውቶች የክለብ ብሩዥን አጥቂ የሆነው ክሪስቶስ ዞሊስን ለማስፈረም ሙሉ እምነት ላይ መድረሳቸውን የተነገረው ቤልጅየሙ ክለብ ብሩዥ ተጫዋቹን በመልቀቅ 35 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ ይፈልጋል። ይህ ዝውውር ከተሳካ ደግሞ ለክለቡ ታሪካዊና ከፍተኛ የሽያጭ ዋጋ ይሆናል የተባለው የቶትናም የመረጃ ትንተናና የስካውቲንግ ክፍል 23 ዓመቱን ግሪካዊ ተጫዋችም በከፍተኛ ሁኔታ አርንቀውታል። ተጫዋቹ ለወደፊትም ትልቅ ኮከብም ደግሞ የመሆን አቅም እንዳለው ነው የታመነበት። ዞሊስ ባለፈው የውድድር ዘመን 16 ግቦችን 9 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በዚህ የውድድር ዘመን ደግሞ በ17 ጨዋታዎች ብቻ 7 ግቦችን እንዲሁ 9 አሲስቶችን በማድረግ ድንቅ ብቃቱንም እያሳየ የሚገኝ አይነት ተጫዋች ነው። ቶተንሃም በመስመር በኩል ያለውን የማጥቃት ኃይልም ለማጠናከር ዞሊስን እንደ አማራጭ እጩ ወስደውታል። ክለቡ እንደ ሳቪኒሆ፣ ኒኮ ዊሊያምስ እና አዶሜላ ሉክመን ያሉ ተጫዋቾችን ሲከታተል ቢቆይም ዞሊስ አሁን ላይ ዝውውሩ በዝርዝሩ አናት ላይ ተቀምጧል። ክሪስታል ፓላስ ተጫዋቹን ለማስፈረምም ፍላጎት ካሳዩ ክለቦች መካከል አንደኛው ሲሆን ማንቸስተር ዩናይትድም ከጥቂት ዓመታት በፊት ተጫዋቹን ሲከታተለው እንደነበር የምናስታውሰው ጉዳይ እንደሆነ ነው መረጃዎቹ እየወጡ የሚገኙት። ወደ ቤተሰቦቻችን ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። እያደመጣችሁን ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ያደረጋችሁ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።